የድንግል ማርያም ንጽህና እንኳን እኛን ሌባዎቹን ወይንም ደካማዎቹን አይደለም እግዚአብሔርን እንኳን ከሰማይ አውርዷል። ልብ ብላችሁ ስሙ። አሁን የድንግል ማርያም ውበት አሁን ይኸውላችሁ ሰው የድንግል ማርያም ውበት አልገባ ካለ ወይ ጋኔን ነው ወይ ጣዖት ነው። በዚህ እርግጠኛ ነኝ። የድንግል ማርያም ፍቅር ያልገባው ሰው ወይ ጋኔን ነው መሆን ያለበት ወይ ደግሞ ጣዖት ነው መሆን ያለበት። ለምን ካላችሁኝ የድንግል ማርያም ውበት እንኳን ሰውን እግዚአብሔርን ስሟል። ፍቅረ መኑም ሰማይ አውረዶ አይደል እንዴ ያለ ሊቁ። እግዚአብሔርን ከሰማይ ያወረደው የማን ፍቅር ነው? ፍቅር ሰሐቦ ለወልድ ኃያል መንበሩ ወአብጽሖ እስከ ለሞት። ፍቅር ወልድን ከዙፋኑ አወረደው። እግዚአብሔር 5500 ዘመን ንጹህ ሰው አጣ። ሰው ባገኘ ጊዜ ተመልከቱ ወሰምረ ማዕዛዚአኪ ንጽህናሽን ቅድስናሽን ወደደ። እሺ ወዶስ ምን አደረገ ትለኝ እንደሆነ ፈነወ ሀቤኪ ወልዶ ዘያፈቅር ተቀዳሚ ተከታይ የሌለውን አንድ ልጁን ውረድ ተወለድ ተወልደ በተድላ መለኮት ይላል ቅዱስ ያሬድ። ለመለኮቱ የምትገባ እናት ሆና ቢያገኛት እግዚአብሔር አብ ልጁን እግዚአብሔር ወልድን ወደ ድንግል ማርያም ሰደደው። እግዚአብሔርን ወደ መሬት እንዲወርድ ያደረገው የድንግል ማርያም ፍቅር ነው። አንድ የድንግል ማርያም ፍቅር እግዚአብሔርን ከሳበው ወይንም የድንግል ማርያም ንጽህና ለእግዚአብሔር ተመልከቱ ንጽህናዋ የእግዚአብሔርን አፍንጫ መያዝ ከቻለ የእግዚአብሔርን አፍንጫ ከሳበው አይኗ ህዋሳቷ ለእግዚአብሔር አይን ማረፊያ ከሆነ ፍጥረት ድንግል ማርያም አታስፈልገኝም ካለ አንተ ሰው ወይ ጣዖት ነው ልትሆን የምትችለው ማለት ነው። ለምን አንተ ከእግዚአብሔር ስለማትበልጥ ማለት ነው። እሷን የሰጠን መድኃኒዓለም የተመሰገነ ይሁን።